ሙሲባ ሲያጋጥም ቶሎ ወደ ሰላት ነው። ሰምተናል እኮ ብዙ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ፈዘዐሁ አልአምር ነብዩ ሰለላሁ ዐለይሂ ወሰለም አንድ የሚያስደነግጥ ነገር ሲያጋጥማቸው ፈዚዐ ኢለ ሰላት ወደ ሰላት ቸኩለው ይገባሉ። ቶሎ ወደ ሰላት ነው የሚቆሙት። ምንም አይነት ሙሲባ ሲደርስ ምንም ነገር ከማድረጋችን በፊት ሲረካ ላይ የአእምሮ መረጋጋት ላይ ግን እንሆናለን ኡስታዝ። ምክንያቱም ኢሚዲየትሊ ያ ጉዳይ ሲያጋጥመን ለምን መሰለህ በዛ ሰዓት ከአላህ ውጭ እኮ መጠጊያ የለም። የእውነት ማለት ነው። አእምሮህን በደንብ ካሰራኸው ማን ነው ይህንን ሙሲባ ወደ ኸይር ሊቀይርልህ የሚችል? ማን ነው ከዚህ ሙሲባ ላይ ሰብር እንዲኖርህ የሚያደርግህ? ወማ ሰብሩከ ኢላ ቢላህ እኮ ትዕግስት እንኳ የሚገኘው በአላህ እኮ። በራስህ እኮ ሰብር የለም። ኹሊቀል ኢንሳኑ ዐጁላ ችኩል ነው በጣም። ለውላ አረበጥና ዐላ ቀልቢሃ እኮ አላህ ልብህ ላይ እኮ ስራ የሚሰራ በዚህ አይነት ችግር ላይ ደግሞ ይሄ የተሞከረ ነው። በነገራችን ብዙ ዑለማዎች ያነሳሉ። ችግር ሲያጋጥም በቀጥታ ሰላት ጋር ሄዶ መቆም ከምንም አክሽን በፊት። ከዛ በኋላ አእምሮህ ይረጋጋል፣ ውስጥ ይሰክንና ወደፊት ማድረግ ያለብህን ነገር በጥሩ አእምሮ ማሰብ ትጀምራለህ። በሰከነ መንፈስ ትሰክናለህ።